ሊዮኔል ሜሲ ብዙዎች የእግር ኳስ ጠንቋይ ይሉታል። በሜዳ ላይ የሚያደርጋቸው ነገሮች ከሰው በላይ ቢመስሉም እስከ ዛሬ ድረስ የደረሰበት መንገድ ግን እጅግ ፈታኝና ተአምራዊ ነበር። ዛሬ ስለ ሜሲ የማታውቋቸውን 10 አስደናቂ እውነታዎችን ይዘንላችሁ መጥተናል። በተለይ ቁጥር 1 ላይ የምነግራችሁ ታሪክ ሜሲ ምን ያህል ትሁት እንደሆነ ያሳያችኋል። ሜሲ የ13 ዓመት ታዳጊ እያለ የባርሴሎና ዳይሬክተር የነበሩት ካርልስ ሬክሳች የሜሲን ችሎታ አይተው በጣም ከመገረማቸው የተነሳ በአቅራቢያቸው ወረቀት ስላልነበረ የሜሲን የመጀመሪያ ውል ያስፈረሙት በምግብ ቤት ሶፍት ላይ ነበር። ሜሲ በልጅነቱ የሆርሞን እጥረት ነበረበት። ይህም እድገቱ እንዲገታ ሊያደርገው ይችል ነበር። ቤተሰቦቹ የሕክምናውን ወጪ መሸፈን ባይችሉም ባርሴሎና ግን ሙሉ ወጪውን በመሸፈን ነው ሜሲን ያሳደገው። ሜሲ ለአርጀንቲና ብሔራዊ ቡድን የመጀመሪያ ጨዋታውን ባደረገበት ወቅት ሜዳው ውስጥ በገባ በ6 ሰከንድ ውስጥ በቀይ ካርድ ተባሯል። ይህም በታሪኩ ብቸኛው ፈጣን ቀይ ካርዱ ነው። ሜሲ የመጀመሪያውን የባርሴሎና ጎል ሲያስቆጥር አሲስት ያደረገለት ታዋቂው ሮናልዲኒዮ ነበር። ሮናልዲኒዮ ገና ያኔ ይህ ልጅ ከኔ የተሻለ ይሆናል ብሎ ይተነብይ ነበር። ሜሲ የተወለደው አርጀንቲና ቢሆንም የቤተሰቦቹ ዘር ሐረግ ግን ከጣሊያን የመጣ ነው። ቅድመ አያቶቹ በ1883 ነበር ከጣሊያን ወደ አርጀንቲና የፈለሱት። ሜሲ ጎል ባገባ ቁጥር 2 እጆቹን ወደ ሰማይ ያነሳል። ይህ የሚያደርገው ገና በልጅነቱ ወደ እግር ኳስ ሜዳ ይዛው ትሄድ ለነበረችው ላረፈችው አያቱ ክብር ለመስጠት ነው። ሜሲ በታሪክ 8 የባላንዶር ዋንጫዎችን በማሸነፍ ብቸኛው ተጫዋች ነው። ይህ ክብረ ወሰን ለብዙ ዓመታት የሚሰበርም አይመስልም። ሜሲ በጣም አይናፋር ከመሆኑ የተነሳ በልጅነቱ ከቡድን አጋሮቹ ጋር በስልክ እንጂ ፊት ለፊት ለማውራት ይቸገር ነበር። አሁንም ቢሆን ከሜዳ ውጪ በጣም ዝምተኛ ሰው ነው። የሚገርመው የሮናልዶ ትልቁ ልጅ ክሪስቲያኖ ጁኒየር የሜሲ ትልቅ አድናቂ ነው። በአንድ ወቅት የፊፋ ሽልማት ላይ ሜሲን ሲያገኘው ሮናልዶ ራሱ ልጄ የአንተን ቪዲዮ ነው ሁልጊዜ የሚያየው ብሎታል ይባላል። ሜሲ ከባለቤቱ አንቶኔላ ጋር የተገናኘው ገና የ5 ዓመት ልጅ እያለ ነበር። በ9 ዓመቱ አንድ ቀን እጮኛ ትሆኛለሽ የሚል ደብዳቤ ጽፎላት ነበር። በመጨረሻም ህልሙ እውን ሆኗል።